ክርስቶስን በተሰቀለ ሰዓት በግራና በቀኝ በኩል ሁለት ወንበዴዎች እንደ ተሰቀሉ የምናውቅበት ነው። ከነዚህ ከሁለቱ ወንበዴዎች መካከል አልነበረም ባርባን። በጣም የሚገርማችሁ የባርባን ጥፋትና የኢየሱስ ክርስቶስ ጥፋት በተመሳሳይነት ቀርቧል። ለምሳሌ ኢየሱስ ክርስቶስን ከከሰሱበት ክስ አንዱ የአይሁድ ንጉሥ የሚል ነው። ባርባንም ደግሞ ይህንኑ ነፃ የማውጣትን ተግባር ለማድረግ በሮማውያን መንግስት ላይ ቅስቀሳ ስላደረገበት ኢየሱስ ክርስቶስን ወይ ባርባንን ልፍታላችሁ ብሎ ጲላጦስ እንደጠየቀ እንመለከታለን ማለት ነው። ስለዚህ ባርባን ከሁለቱ ወንበዴዎች መካከል የሚበልጥ በዘመኑ ላይ የላቀ ጥፋት ያደረገ ነፍሰ ገዳይ፣ ይሄ ብቻ ሳይሆን ሞት የተፈረደበት ሰው ነበር ማለት ነው ባርባን። ይሄኛውን ባርባን ነው ፍቱት፣ ባርባን ይፈታ፣ ክርስቶስ ይሰቀል ብለው አይሁዶች የመረጡት። የሚገርም ነው። ለምንድን ነው ባርባንና ክርስቶስ ሁለቱም ሲነጻጸሩ የነበሩት ካላችሁ፣ አንደኛ ክሱ ተመሳሳይ ነበር። ኢየሱስ ክርስቶስም አይሁድ ንጉሥ የሚል ነው። ያኛው በፖለቲካ ምክንያት በከተማ ላይ ሁከት የቀሰቀሰ ሰው ነው። በሉቃስ ወንጌል ምዕራፍ 23 ላይ ይህንን ታዩታላችሁ ማለት ነው። ባርባን ወንጀለኛ በኢየሩሳሌም ከተማ ላይ የሮማውያንን መንግስት የተቃወመው በአይሁዶቹ ዘንድ ላይ ተመረጠ። እሱ ይፈታልን፣ ክርስቶስ ይሰቀል አሉት። ሌላ ለምንድን ነው ክርስቶስን ወይ ባርባንን ብለው ጲላጦስ ያነጻጸረው ካላችሁ፣ ከኢየሱስ ክርስቶስ ጋር በግራና በቀኝ ከተሰቀሉት መካከል የሚበልጥ የላቀ ጥፋት ያደረገ ነበር ባርባን። ታዲያ ይህንን የመረጡት አይሁዶቹ እነማን ናቸው የሚለውን ደግሞ እንመልከት። አይሁዶቹ እነማን ነበሩ? አይገርማችሁም? እንደው ምንም አይነት እውቀት የሌላቸው ሰዎች አልነበሩ አይሁዶች። የአብርሃም ዘር የተስፋ ቃል ወራሾች ናቸው አይሁዶች። የኪዳን ዘር ሕግና መምህርነት ሁሉ የነርሱ ነበር አይሁዶች። ስለ መሲሁ መምጣት በቂ የሆነ ግንዛቤ የነበራቸው፣ በትንቢት ሲጠብቁ የነበሩ ናቸው አይሁዶች። መሲሁ ሲመጣ ግን መቀበል ያቃታቸው፣ የከሰሱት፣ በሐሰት የወነጀሉት ከጠበቁት ከትንቢት መሲሁ ይልቅ ወንበዴውንና ነፍሰ ገዳዩን ባርባንን የመረጡ ናቸው አይሁዶች። ለምን መረጡ? የጌታ ለመሆን ተመርጠው ልባቸው ጨልመው ስለነበረ ነው። አይሁዶች ባርባን ቢያጠፋ መረጡት። እንዲፈታላቸው ክርስቶስ እንዲሰቀል መረጡት። የሕይወታቸውን አዳኝ መምረጥ ሲገባቸው ወንበዴውንና አጥፊውን መረጡት። ንጹሑን መምረጥ ሲገባቸው አይሁዶች ወንጀለኛውን መረጡት። ስለዚህም ጥፋተኛው ባርባን ተፈታ፣ ንጹሕ ኃጢአት የሌለበት ክርስቶስ ተሰቀለ።
ከዚህ ምርጫ የምንመለከተው ዓለም ሁል ጊዜ ምርጫዋ የተዛበ እንደሆነ ከኃጢአት ውድቀት የተነሳ የሰው ልጅ ምርጫ በጣም መበላሻቱን እንመለከታለን። ባርባን የሚወክለው የወደቀውን ዓለም፣ ኃጢአተኛውን ዓለም፣ የሰውን ልጅ በሙሉ የሚወክል ማንነት ሆኖ ነው በዚህ የምትመለከቱት። ስለዚህ አይሁዶች በልባቸው ድንዳኔና መንፈሳዊ የሆነ ጥንካሬያቸው ከዕድሜያቸው አንጻር እነርሱ ማስተማር ሲገባቸው መሲሁን ዌልካም ብሎ መቀበል ሲገባቸው ኃጢአተኛውን ለመምረጥ ወሰኑት። ይህም ዓለማዊነት በእነርሱ ላይ መውጣትን የሚያመላክት ነው። ስለዚህ ዓለም ዛሬም ቢሆን እንደዚህ ትመርጣለች። ጻድቁን ትተን ኃጢአተኛውን፣ ጽድቁን ትተን ኃጢአትን፣ ኃጢአት የሚያመጣበትን ውጤት እያጣጣመች ከጽድቅ ጋር ያለውን ሽልማት ፊት ለፊት ላይ የምታየውን ሳትቀበለው ዛሬም ዓለም ምርጫዋን እንደቀጠለች ነው። እንደዚህ ሊበላችሁ እኛ ብንሆን ማንን እንመርጥ ነበር? አጠገባችሁ ያለውን ሰው ያዙ። አንተ ብትሆን ባርባንን ወይ ክርስቶስን ትመርጥ ነበር ማለት ነው። ደግማችሁ ጠይቁ። የኛው ትክክለኛ ጥያቄ ስለሆነ አንተ ብትሆን ማንን ትመርጣለህ ማለት ነው። ኦኬ ብንሆን ብለን ነው የጠየቅነው። ጥያቄው በነበረ ብቻ ላይ የሚቀር አይደለም። ዛሬም ቢሆን በጌታ ቤት ከሆንን በኋላ የሕይወታችንን አዳኝ የሆነውን ክርስቶስን ወይስ አጥፊውን ዓለም እንመርጣለን? አጠገባችሁ ያለውን ሰው ዛሬ አንተ እየመረጥክ ያለው ዓለምን ወይ ክርስቶስን ነው በሉት። በዛሬ ውሎ ላይ ምንን መረጥክ በሉት። ደግማችሁ ጠይቁ። ዛሬ ምን እየመረጥክ ዋልክ በሉት። ስልክ ያላችሁ ሰዎች ያዙና በዚህ ስልክ ምንን መረጥኩኝ ብላችሁ አስቡ። ስልካችሁን፣ ስማርትፎናችሁን የትኛውን እንደዚህ ያረካችሁ በዚህ ጣጣችሁ እያሳለፋችሁ የትኛውን እንደው ቲክቶኮቹ ላይ የተለቀቁ መዝሙሮችን ስለ ስቅለቱ ስለምኑ ያሉትን እየመረጣችሁ እየከፈታችሁ እየዘመርን ዋን ወይስ ሌላ ነገር ተመረጣ በእኛ ቤት ላይ? አጠገባችሁ ያለውን ሰው ያዙ። ኢየሱስ ምርጫዬ ይሁን ማለት ነው። ታዲያ ባርባንንና እኛን የሚያገናኘን ነገር ምንድን ነው? ወደዚህ ሐሳብ ልውሰዳችሁና ቶሎ ልጨርስ። ባርባንንና እኛን የሚያገናኘን ነገር ምንድን ነው? የባርባን መፈታቱ ትርጉሙ ምንድን ነው? የባርባን መፈታት ትርጉም ምንድን ነው? ነፍሰ ገዳይ ባርባን ሞት የተፈረደበት ሞት የሚገባው ነበር። ኢየሱስ ባርባንን ተክቶ በባርባን ፋንታ ኢየሱስ ይሰቀል፣ ባርባን ይፈታ ተባለ። ባርባን የሆነ ምትክ በሱ ፋንታ እንዲሞት እሱ ከተፈረደበት ፍርድ ተለቀዋል። እኛም ከባርባን ጋር የሚያመሳስለን ሕይወታችን አለ። ከተፈጥሮ ከፍጥረት የቁጣ ልጆች የነበርን ሞት የተፈረደብን ሰዎች ነበርን። ኃጢአተኞች ነበርን። ኃጢአትን የመረጥን እግዚአብሔርን ሳይሆን የሰይጣንን መንግስት የመረጥን መንግስትን ወደ ሰይጣን ያፈለስን ነበርን። የኛም ዕጣ ፈንታችን የኃጢአት ደሞዝ ምንድን ነው ይላል?
እስቲ በሉልኝ ምንድነው? ሞት ነው። ሞት የተፈረደበትን የሰውን ልጅ በሙሉ ያድን ዘንድ እንደ አንድ አናሎጂ አንድ በአይሁድ ከተማ ላይ ሁከት ፈጥሮ ዝም ብለው በሁከቱ ምክንያት ሞት ተፈርዶበት የነበረውን አንድ ሲንግል የሆነውን ሰው በመፈታት ዓለም ሁሉ በዚህ በኃጢአት እስረት ውስጥ ላይ እንደነበረች ዓለም ሁሉ ሞት ተፈርዶባት እንደነበረ በዚህ በተፈረደበት ሞት ምክንያት ማንም ወደ አብ መቅረብ እንደማይችልበት ማሳያ የሆነበትን ይህንን የተፈረደበትን ሞት የሚሰብር አንድ ምትክ ሞቶልሃል። አጠገባችሁ ያለውን ሰው ምትክ ሞቶልህ ነው ያለው በሉት። ባንቴ ፋንታ የሆነ ሞቶልሃል በሉት። አንተን ተክቶ የሞተልህ አለ በሉት። ባርባን ብቻ አይደለም ባለውለታ፣ እኔም ባለውለታ ነኝ። ለእኔ ሞቶልኛል፣ ለአንቺ ሞቶልሻል፣ ለአንተ ሞቶልሃል። ባርባን ይፈታ። አዎ ቢሞትም የአንድ ሰው ብቻ ነው ሞቱ። ባርባን ቢፈረድበት በአንዱ ሰው ብቻ ነው የተፈረደበት። ቢሞቱም ሞቱ ራሱ ከሱ ይልቅ የሚተርፍበት የለም። ለራሱም አይጠቅምማ። በባርባን ፋንታ የተተካበት ኢየሱስ ግን በሱ ሞት እንኳን ሞተ ሚሊዮኖች ተወለዱ። እንኳን ሞተ ሺዎች ይወለዳሉ። መስቀል ላይ እሱ በተሰቀለበት ብዙ ባርባኖች ተፈተዋል። ከኃጢአት እስራት እግሮቹ የተቸነከለ እጆቹ የታሰረበት አንድ ባርባን አይደለም ሚሊዮን ባርባን ተፈተዋል። እኔም ባርባን ነኝ፣ ተፈትቻለሁ። ምናምን በለ። አዎ ተፈትቼ ነው ያለው። ተፈትቼ ነው የምዘምረው። ተፈትቼ ነው የማመልከው። ተፈትቼ ነው ጌታ የምለው። ተፈትቼ ነው የምሰግድለት። የተፈታ ሰው ካለ አሜን በለ። ኃጢአተኛ ቢሆንም አዎ ግድ የለም ባርባን ይፈታ። ሞት የተፈረደበት ቢሆንም ግድ የለም ባርባን ይፈታ። አዎ ነፍሰ ገዳይ ቢሆንም ግድ የለም ባርባን ይፈታ። ኢየሱስ ይሞት፣ በሱ ሞት ነገር አለው። ጻድቁ ይሞት፣ በሱ ሞት ነገር አለው። አዎ ለምን መሰላችሁ? የኃጢአተኛ መስዋዕት ለጽድቅ አይሆንም። ባርባን ቢሞት ኃጢአተኛ ነው። አባ ያሻተውም ቅጣቱን ይቀበላል። ይሄኛው ግን ጻድቅ ነው። ጻድቁ በሚሞትበት የሞቱ ሽታ ለአብ ይገባዋል። ቅጣቱን ደግሞ ለዓለም ሁሉ ይከፍለዋል። በእሱ ላይ የሚበቅሉ ዘሮች ዓለምን ይወርሳሉ። ባርባን ይፈታ። አሜን በሉ። ሃሌሉያ። አዎ ባርባን ይፈታው። ሞቱ ፊታዊ ባይሆንም አዎ ባርባን ይፈታ። ዓለም ምርጫዋ ቢዛባባትም አዎ ባርባን ይፈታ። የሮማውያን ወታደሮች ቢተፉበትም ከቅንጹል ከሆነ ከትንሹ እይታ አይተው የአይሁድ ንጉሥ ሊሆን ነው በሚል ቅናት ቢገሉትም ሞቱ በሱ ላይ ሕይወቱ በእኛ ላይ ይሰራል። አጠገባችሁ ያለውን ሰው ሞቱ በክርስቶስ ሕይወቱ ባንተ ነው። አሌጎሪያ ሴጃዲያ ቦሲያ ሞቱ በክርስቶስ ሕይወቱ በኔ ላይ፣ ሞቱ በክርስቶስ ሕይወቱ በኔ ላይ፣ ሞቱ በክርስቶስ ሕይወቱ በኔ ላይ፣ ሞቱ በክርስቶስ ሕይወቱ ባንቺ ላይ። ለዛ ነው ባርባን የተፈታው። አዎ ለዛ ነው የተፈታው። አዎ እኔ ነኝ የተፈታሁት። አንተ ነህ የተፈታው። አንቺ ነሽ የተፈታሽው። ይሄኛው ይቀጥላል። በየዘመኑ ባርባኖች የታሰሩባቸው ከመጀመሪያው አዳም የተነሳ ጥፍር አድርጎ ኃጢአት ያሰራቸው ባርባኖች በየዘመኑ ይወለዳሉ። የክርስቶስ ደም ግን ከ2000 ዓመታት በፊት በመስቀል ላይ አንድ ጊዜ የተሰዋ ሊቁ ካህናችን አንድ ጊዜ በተሰዋበት ብዙ ባርባኖች ወደዛም ተፈቱ፣ ወደዚህም ይፈታሉ። ከኢየሱስ በፊት የነበሩትም ተፈቷሉ። በኢየሱስ ጊዜ የነበሩትም ተፈቷሉ። ከኢየሱስ ሞት በኋላ ያሉትም ይፈታሉ። እኔ ነኝ ባርባን የምለው። አሜን። ሃሌሉያ።
ቃሉ ምንድነው ምለው? ሮሜ 5:8 ክፈቱ። ያንተ መድረሻ እዛ ነበር። ቃሉ ምንድነው ምለው? አንተ እኮ እዛ ነው የተገኘኸው። ያንተ መገኛ የኔ መገኛ እዛ ነበር። አንብብ። ሮሜ 5 ምን ይላል? ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ደግማለሁ በደንብ ጆሮአችሁ መገኛችሁ ነው። ይህ መገኛችሁ ነው። መስቀል ሲሰበክ የሆነ እንቅልፍ ነገር የሚመጣ ከሆነ ችግር አለብኝ። በደንብ ራሴን ቼክ ማድረግ አለብኝ። አዎ እንደዚህ ነው የምለው። ነገር ግን ገና ኃጢአተኞች ሳለን፣ ጻድቃን ሳለን አይልም፣ መብት ያለን አይልም። ኃጢአተኞች ሳለን ክርስቶስ ለኛ ሞቷልና። ይህ ደግሞ የሚያስረዳን እግዚአብሔር ለኛ ያለውን ፍቅር ያስረዳል። ጥልቁን ፍቅር ያስረዳል። አይገርማችሁም? ደግሞ እንደዚህ ነው የሚለው ወደ 53ኛው ኢሳይያስ ገና ከመምጣቱ ወደ ነበረበት ሂዱ አንድ በደዌ የተደቀቀውን ሰው ተመልከቱ። አንድ ውበቱን ያጣበትን አንድ ሰው ተመልከቱ። አንድ ስለኛ የተቸነከለውን አንድ ተመልከቱ። እንደዚህ ይላል፣ እሱ ግን ስለመተላለፋችን እሱ ጻድቅ ነው። እሱ ኃጢአት የለበትም። እሱ ሞት አይገባውም። የኔን ሞት ግን ወሰደ። የኔን ኃጢአት ወሰደ። እሱ ኃጢአት የለበትም። እሱ ሞት አይገባውም። እኔም ሞት የተፈረደብኝ፣ እኔ መሞት የምገባኝ ነበርኩኝ። የኔን ሞት እሱ ወሰደ። እንደዚህ ይላል፣ እርሱ ግን ስለመተላለፋችን ብዙም አላደርገውም። ስለመተላለፍሽ ቆሰለ፣ ስለ በደላችንም ደቀቀ። ደቋል። እሱ ደቋል። እንደምታዩት አይደለም፣ የደቀቀ ነው። እሱ የደቀቀ ነው። ያደቀቀው ኃጢአቱ አይደለም። መጥቀቅ ሲገባ፣ መፈጫት ሲገባ በአንተ ቦታ ተፈጭቶ ነው የደቀቀው። ስለ በደል ነው የደቀቀው። ስለ አንቺ ነው የሞተልህ። ስለ አንተ ነው የሞተልህ። ስለ እኔ ነው የሞተልኝ። እንደዚህ ይላል፣ የዳንነታችን ተግሣጽ በእርሱ ላይ ነበረ። የዳንነታችንን ተግሣጽ ሁሉ ተሸከመ። ቁጣውን ሁሉ አወረደበት። ኃጢአትን ሁሉ አወረደበት። በደልን ሁሉ አወረደበት። ከአዳም ጀምሮ እስከ አዳም መጨረሻ ያለውን ኃጢአት ሁሉ ጠቅልሎ ኢየሱስ በሚባለው ክርስቶስ በሚባለው ጻድቁ ላይ ለቀቀበት። የዳንነታችን ተግሣጽ በእሱ ላይ አረፈ። በእሱ ቁስል ያተፈወሰ። እኔ ተፈወስኩኝ፣ አንቺ ተፈወሽ። ይሄኛው ህመም በዳይክሎ የሚታገስ ህመም አይደለም። ይሄኛው ውባ አይደለም፣ ከውባ አይደለም፣ ከታይፎት አይደለም፣ ከታይፈስ አይደለም። የዳንሽው አንተ የዳንከው ከኤችአይቪ አይደለም። የዳንከው ኃጢአት ከሚባልበት ሞት፣ የዳንከው ወደ ሞት ከሚነዳበት ከዛ ቁጣ እግዚአብሔር ባርባንን ፈቶ ክርስቶስን ሰቀለው። የእሾህ ጉንጉን በላዩ ላይ የምታዩት እሾህ፣ ይሄኛው በሴፍቲ አይደለም። እንደ ባርሜጣ እናንተ እዚህ ጋር የምታረጉበት አይደለም። አያችሁ፣ እንደዚህ 39 ምስማሮች የተቸነከሉበትን የሮማውያንን አለንጋ ሲገርፉት ብሎ ስል የእሾህ ጉንጉን ደግሞ እዚህ ጋር ያለውን ሄዴክን ይመተዋል ማለት ነው። ዝም ብሎ አይደለም። በዚህ በኩል ሲገረፍ ስል እዚህም ደግሞ እንደገና ይቆስላል ማለት ነው። ስለኛ ቆሰላ የምለው ዝም ብሎ አይደለም፣ ቆሰላ ነው፣ ደቀቀ ነው ወገኖቼ፣ ሞተልን ነው ወገኔ። ሞቶልን ነው። አንድ ሞቶልን ነው። ለብዙ አንድ ሞቶልን ነው። ሞቶልሽ ነው። ሞቶልን ነው።
አያችሁ አይገርማችሁም? ወደ እናንተ ውሰዱ። ጫማችሁን አልፎ ከዚህ ሾህ አንዱ ቢወጋ አይገርማችሁም? ቢወጋ ድንገት ልትነቅሉት ብላችሁ እንደዚህ ደግሞ ብትቀመጡ በተቀመጣችሁበት ሌላ ሾህ ቢወጋ እንዴት እንደሚያማችሁ ተመልከቱ። ኢየሱስ ግን ደቀቀ። ኢየሱስ ደቀቀ። እጁ ላይ ደም ስሩን የሚያለያይበት ቦታ ላይ ውሃ እንዲያልቅበት እዚህ ጋር በትልቁ ምስማር ተቸንክለዋል። እግሮቹ ላይ እዚህ ጋር ተቸንክለዋል። እንዳይነቃነቅ ኢየሱስ መስቀል ላይ ሆኗል። ተጠማው አለ። ለምን ተውከኝ አለ። ጩኸትን ማያውቀው ለዘመናት ጩኸትን ሲቀበር የኖረ ለዘመናት የሰውን እንባ ያበሰ የኖረ አንድ ቀን አለቀሰ። አንተን ልወድ አንቺን ልወድ። አዎ በዛ ነው የሞትከው፣ በዛ ነው የተረፍከው። ተፈርዶብህ ነበር እንጂ። ታዲያ ባርባን ምን ይበለው? ባርባን ምን ይበለው? ሞቴ ባንተ ያለፈ አይልም። ባርባን እንደዛ ይበለው። በኔ ፋንታ ሞትክልኝ አይልም። ባርባን እንደዛ ይበለው። ቴንኪው በአንተ መሞት ምክንያት የኔ ህይወት ቀጠለ አይልም። ባርባን እንደዚህ ይበለው። አጠገባችሁ ያለውን ሰው አንተ ባርባን በሉትና በሱ ሞት ምክንያት አንተ ተርፈሃል በሉት እስቲ። አዎ አንተ ድነሃልና አመሰግናለሁ። ለኔ ሞትክልኝ። ባርባን እንደዚህ ይበለው። ባርባን የመስቀል ዋጋ ነኝ ይበለው። ባርባን እንደዚህ ይበለው። ሞትንና ትንሣኤን እመሰክራለሁ። ለዘላለም ያንተ ምርኮኛ ነኝ፣ ይገዛልኛለሁ። አንተ በኔ ኑር። በአንተ ሕይወት ምክንያት እኔ ኑሮ ይቀጥለዋልና እኔ ላንተ እኖራለሁ ይበል ባርባን። ታዲያ ለባርባን ምን መብት አለው? የፍቅር እስረኛ የሆነ ባርባን እንደዚህ ይደረግበት። ጆሮው ይበሳ። ምን ማለት ነው መሰላችሁ? ጆሮው መበሳት ማለት ወገኖቼ አይሁዶች ላይ አንድ ባሪያ የሆነ ሰው ለአንድ ሰው ባሪያ ሆኖ እየኖረ ካለበት 7ኛ ዓመት ሲደርሰው ባሪያውን ባሪያ አድርጎ ገዝቶ የነበረ ሰው ይፈታዋል፣ በነፃነት ይለቀቃል። በ7 ዓመት ቆይታዬ ላይ ግን የጌታዬ ቤት ለኔ ተመችቶኛል፣ እኔን ሕጉ ነፃ ቢያወጣኝም እኔ ግን ነፃ መውጣት አልፈልግም፣ ካንተ ጋር ለዘላለም እኖራለሁ ብሎ ፈቃዱን ከሰጣ አንድ ነገር ይደረግ ይላል። ጌታውም በማህበሩ ፊት ወስፌ ይውሰድና የባሪያውን ጆሮ ይብሳ ይላል። ጆሮው የተበሳበት ባሪያው ደግሞ ለዘላለም ከጌታው ጋር እሱ እየገዛለት ባሪያው እየተገዛ ይኖር ይላል። ባርባን እንደዛ ብል ከዛኛው ባሪያው ለባርባን የተደረገው በእውነት አይበልጥም? ጆሮ ይበሳ ለጌታ ሊኖርለት እንጂ እሱ በኔ ላይ ጌታ፣ እኔ ለሱ ባሪያ ሊሆንለት። እሱ በኔ ላይ አለቃ፣ እኔ ለሱ። እሱ በኔ ላይ ጌታ፣ እኔ ለሱ። ለኔ ሞቶልኛልና እኔ ደግሞ ለሱ ልኖርለት። ወገኖቼ እንቁምና አንድ ነገር ልበላችሁና እንጸልያለን። ባርባን ጆሮ ይበሳለት። ሃሌሉያ አሜን 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 አሜን። ባርባን እጆቹን ሲመለከት ለካስ እስረት የለውም። ባርባን ሃሌሉያ እስር ስለሌለ አይደለም፣ የእሱን እስር ሌላ ወስዶት ነው። እግሮቹን ሲመለከት ሰንሰለት የለበትም ባርባን ዛሬ። ለምንድን ነው ከተባለ
ሰንሰለት ስለሌለ አይደለም። ሰንሰለት ለሌላ ለአንዱ ተወስቶ ነው። ባርባን መስቀል ላይ መሞት ነበረበት። መስቀል ላይ መቸንከል ነበረበት። መዶሻው በክርስቶስ ያረፈ ነገር ሁሉ በሱ ላይ ማረፍ ነበረበት። አሁን ግን ባርባን እዚህ ጋር እንደሚታዩት ይስቃል። ለምን ከተባለ ስለሱ አንድ እያለቀሰ ነው። ባርባን እየሳቀ ነው። ስለሱ አንድ እያለቀሰ ነው። ባርባን ምስቀው። ስለዚህ ባርባን እንዲህ በለው። ባርባን በአንድ ቃል ጌታ ሆይ ይገዛል፣ ጆሮዬ ይበሳል። ጌታ ሆይ ሞቱ ባንተ፣ ሕይወቱ በኔ፣ ፍርዱ ባንተ፣ ጽድቁ በኔ ሆኗልና ለዘላለም ልኑር ይበለው። ባርባን እንደዛ ይበለው። እንዲህ ልበላችሁ፣ የብዙ ዘመንን ጉዳይ አይደለም የሚጠይቃችሁ። ዛሬ በልብህ ኢየሱስ ዛሬ ሞቶልሃል። የሞተ ጌታ የ2000 ያህል በጣም ረዥም ዘመን የቆየ ጉዳይ ቢሆንም ዜናው ዛሬም ትኩስ ነው። ዛሬም ኢየሱስ እየፈታ ነው። ዛሬም እየፈታ ነው። ዛሬም እየፈታ ነው። ዛሬም እየፈታ ነው። በዚህ ጉባኤ መካከልም ባርባኖች እየተለቀቁ ነው። አንተ አሜን በለኝ። አዎ በዚህ ጉባኤ መካከል ባርባን እየተለቀቀ ነው። ሞት የተፈረደበት ባርባን ከዚህ መካከል እየተለቀቀ ነው። ኢየሱስ ዛሬም እየሰራ ነው። የምን አሜን በለ። ደሙ ዛሬም እየለቀቀ ነው። ደሙ ዛሬም እየፈታ ነው። የምን ሰው አሜን በለ። እንዲህ ልበላችሁ፣ ከጸሎታችሁ ላይ የሆነ እስረት በኢየሱስ ስም የተፈታ ይሁን። ከጉልበታችሁ ላይ